ያው አነጋጋሪው ዶናልድ ትራምፕ እንግዲህ የተለያዩ የኢኮኖሚ ፖሊሲ በመከተል ይታወቃሉ። በተለይ ቻይና ላይ በጣም ጨክነውባታል። ቻይና ላይ ወደ 145% ታሪፍ ጭነውባት እንደነበር ለዚህም ቻይናም አጸፋዊ ምላሽ መልሳለች። በዚህም መሰረት የአሜሪካ ኢኮኖሚ በጣም መንገዳገር ሲያበዛ ዶናልድ ትራምፕ ሀሳባቸውን ወደ መቀየር እንግዲህ በዚህ ቪዲዮ ላይ እንደምትመለከቱት የትራምፕ ዋናው ዓላማ የቻይናዎች የሰሩት ቪዲዮ ነው ተብሎ ነው የሚታሰበው። የትራምፕ ዋናው ዓላማ ትልልቅ ፋክተሪዎች እና ኢንዱስትሪዎች ወደ አሜሪካ እንዲገባ ነው። አማካሪዎቻቸው እንደምትመለከቱት ኤለን መስክና የአሜሪካው ምክትል ፕሬዚዳንት ናቸው። እና እንግዲህ እነዚህ ፋብሪካዎች ወደ አሜሪካ ገብተው በቃ አሜሪካ ስራ ስትሆን የሚያሳይ ነው። ዋናው ታሪፍ ዓላማው ይሄ ነው እንግዲህ። እና ግን እየቀለዱ እንግዲህ ያዙ ሊቀቁኝ ሲሉት የነበሩት ዶናልድ ትራምፕ ቻይናን ስርዓት አስገባታለሁ ሲሉ የነበሩ ዶናልድ ትራምፕ ሀሳባቸውን ቀይረው እንግዲህ ዛሬ እንግዲህ ያው የቻይና የኤሌክትሮኒክስ ምርቶች ላይ ታሪፉን አንስቻለሁ ብለዋል። ስለዚህም አሜሪካ ላይ የተለያዩ የአይፎን እንዲሁም የተለያዩ ስልኮች በጣም ተወደው ነበረ። ምክንያቱም አብዛኞቹ ምርት የሚመረቱት ከአሜሪካ ውጭ ነው። ምክንያቱም በጣም ቺፕ ሌበር ያለበት አካባቢ ላይ ነው እነዚህ ካምፓኒዎች የሚያመርቱትና ለሽያጭ ወደ አሜሪካ ያመጡታል። እንግዲህ የትራምፕ የኢኮኖሚ አማካሪዎቻቸው ምንድን ነው ያሰቡት የነበረው ታሪፉን በመጨመር እነዚህ አብዛኛው ፋብሪካዎች ታሪፍ ሲጨመርባቸው እንዳለ ፋብሪካዎቻቸውን እየነቃቀሉ ወደ አሜሪካ ገብተው አሜሪካን ስራ በስራ ያደርጓታል ብለው ነበር ያሰቡትና ይሄ ነገር ግን ዝም ብሎ አንድ ፋብሪካ ተነስቶ አንድ ሀገር ላይ የሚያመርትበት ወይም የተለያየ ነገር የሚያደርግበት ብዙ ምክንያቶች አሉና ይህንን ካለመረዳት እነ ኤለን መስክና እንዲሁም ምክትል ፕሬዚዳንቱ ነው አማካሪዎቻቸው እንግዲህ እነዚህን ስትራቴጂ ኢኮኖሚ ስትራቴጂ ያው ታሪፍ ነው፣ ለሁሉም ነገር ታሪፍ ነው። ትራምፕ ሲናደዱም ታሪፍ ነው የሚሉት። በታሪፍ የታወቁት ሚስተር ትራምፕ ቻይናን በታሪፍ ገርፋታለሁ ብሎ አስበው ነበረ። ግን ይህ እንደማይሆን ሲገባቸው አሁን ደግሞ በቃ በቻይና ላይ የጫንኩትን ለጊዜው አስነሳችኋለሁ ብለዋል። እናም አሁን እንደዚህ አይነት የቀልድ ቪዲዮዎች እና የተለያዩ ሜሞች በትራምፕ ላይ እየተሰራባቸው ነው። ይሄ በጣም የሚገርም ነው። የናይክ ኩባንያ አሜሪካ ውስጥ ምርት ሲያመርት ነው የሚታይ እና እነ ኤለን መስክ ደግሞ በቃ በጣም በስራ ቢዚ ሆኖ የሚያሳይ ነውና ይሄ ነገር አይሆንም እና ትራምፕ አዶ ነው እንግዲህ ኢኮኖሚክስ ወይም የኢኮኖሚ አማካሪዎቻቸው እነማን እንደሆኑ I'm telling you, these countries are calling us up, kissing my ass. They are dying to make a deal. Please, sir, make a deal. I'll do anything, sir. You guys, some of you work for companies. Your companies are peanuts. I don't care how big they are. This is the largest transaction in the history of our country. And don't let some of these politicians go around saying, because I'm telling you, these countries are calling us up, kissing my ass. They are dying to make a deal. Please, sir, make a deal. I'll do anything, sir. And then I'll see some rebel Republican, some guy that wants to grandstand, say, I think that Congress should take over negotiations. Let me tell you, you don't negotiate like I negotiate. Congress takes over negotiating. Sell America fast because you're going to go busted. You don't. I just saw it today. A couple of your congressmen said, I think we should get involved in the negotiations. እንግዲህ ያው የሰውየው የሚጀምረው ምንድነው የአሜሪካ ኢኮኖሚ ትሬድ ዴፊሲቱ ችግር አለበት ነው። ትሬድ ዴፊሲት እንግዲህ ምንድነው ባጭሩ ሲቀመጥ አንድ ሀገር ጠቅላላ ወደ ውጭ ኤክስፖርት የምታደርገው እና ወደ አገር ውስጥ ደግሞ የምታስገባው ምርት በገንዘብ ተለክቶ ያለው ልዩነት ማለት ነው። እንግዲህ አሁን ወደ ውጭ የምትልከው አንድ ሀገር ልካ የምታገኘው ገንዘብና ወደ ውስጥ ደግሞ ወደ ሀገር ውስጥ የምታስገባው ነገር ከበለጠ ፖዚቲቭ ትሬድ ባላንስ ይባላል። ወይ ራስ ደግሞ ኤክስፖርት የምታደርገው እና ኢምፖርት የምታደርገው ወይም ኢምፖርት የምታደርገው የምትገዛው የምትሸጠው የሚበልጥ ከሆነ ዴፊሲት። እንግዲህ አሁን ትራምፕ ምንድነው ሲመለከቱት የሀገራቸው ኢኮኖሚ በአብዛኛው የኮንሱመር ኢኮኖሚ ነው፣ ገዢ ነው በጣም እና እኛ በአብዛኛው ካምፓኒዎች እዚህ ምንም ነገር የሚሰሩት ነገር የሚያመርቱት ነገር የለም። ካመረቱ ውጭ በውጭ እያመረቱ ለኛ ኢኮኖሚ መሸጥ ነው ስራ። እኛ ደግሞ የኛ ኢኮኖሚ እየገዛ ነው እና ይሄ ነገር እኛን ዴፊሲት ውስጥ ከቶናል። ስለዚህ ከዚህ በኋላ ማንም እኛ ሀገር እያመጣ ንብረቱን ወይንም ኮሞዲቲውን ዳምፕ አያደርግም፣ በታሪፍ እቀጠዋለሁ፣ አስተካክለዋለሁ እና ያኔ ፋብሪካዎች ወደኛ ይመጣሉ ነው እንግዲህ ሳቢው። እንግዲህ ይሄ ማለት ምንድነው አንድ ሁለት ሰዎች ንግድ አብረው እየነገዱ አንደኛው የሆነ ንብረት ቢኖረውና አንደኛው ደግሞ በተቃራኒው ሌላ ነገር ቢሸጥለት አንተ እኔ ካንተ በጣም ብዙ እየገዛው ስለሆነ አንተ ደግሞ ከኔ ብዙ ስለማትገዛ እኔ ካንተ ጋር ከዚህ በኋላ ያለኝን ነገር ብዙ እንድትገዛኝ በዚህ ነገር አስተካክልሃለሁ እንደማለት። ይሄ ማለት በሌላ አባባል ምንድነው አንተ በጣም ገዢ ሆንከው የምታመርተው ነገር ስለሌለህ ነው፣ ወይንም ደግሞ አንተ ለማምረት የሚመች ኢንቫይሮንመንት ስለሌለ ፋብሪካዎች አንተ ጋር አይሰሩም ወይንም ሌላ። ስለዚህ ምንድነው እንደዚህ አይነት ነገሮች ትሬድ ላይ ወይም ንግድ ላይ ያንን አንተ በጣም የምትገዛውን ሀገር ብሌም ማድረግ ሳይሆን አንተ የራስህን ነገር ማስተካከል ነው። ያኔ ያኛው ሀገር ሳይወድ በግድ ይገዛል።